ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን ነው? ሁሉ ሸጋ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። ሰሞኑን እየተፈጠረ ያለውን ነገር ትንሽ ደስ አይልምና ስለማን እያወራው እንደሆነ ልንገራችሁ። ስለ ሃይሚና ስለ ብሩኬ ማለት። ሰሞኑን ሃይሚ ወደ አዲስ አበባ እንዲሁም ከሀገር ውጭ ይወጣለሁ ብላ አስደንግጣን ነበረ። ትላንትና ደግሞ ከብሩኬ ጋር ተገናኝተው በሳቅ ጀምረው በሀዘን ተለያይተዋል። ብሩኬ እንግዲህ እየሳቀ ነበር ያገኛት። ችግሮቻቸውን ረስተው ትተዋቸው ወደ ሰላም መጥተዋል ብለን ስናስብ ትላንትና ሃይሚ አዲስ ነገር ይዛ መጣለች። የደበከኝ ነገር አለ እሱንም እንድትነግረኝ እፈልጋለሁ ስትል ብሩኬን አስደንግጠዋለች ማለት ነው። ምንድን ነው የተፈጠረው? ምንድን ነው ብሩኬ ዋሻት? ዛሬ ሀብቴ ጠርቶታል። ለሀብቴ እውነቱን ይናገር ይሆን? አብረን የምናይ ጉዳይ ይሆናል። በጣም አወዛጋቢ ነገር ነው እየተፈጠረ ያለው። የእውነት የሆነ ነገር ዋሽቷት ከሆነ ሌላ ነገር ነው። ብሩኬ ምላሹን ይሰጠናል። እስከ መጨረሻው ከኔ ጋር ቆዩ። ይህን ቪዲዮ ስትመለከቱ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ታደርጉበት እናጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትመለከቱ ትጋብዛለሁ። እንደተለመደው ሀሳብ አስተያየታችሁን እንድትሰጡኝ ጋብዛለሁኝ። እስቲ ወደ ቪዲዮ እንለፍና አንዳንድ ነገር እናንሳ። ቪዲዮን እንዳይሆን ነበር የደወልኩት። ብሩክ እንግዲህ ጥሩ ስሜት ላይ አይደለም። ነገሮቹን ለማስታወስ እየሞከረ ቢሆንም ሊያውቃቸው ግን አልቻለም። ጥፋቱን ማወቅ አልቻለም እና መጥፎ ስሜት ውስጥ እንደሆነ ነው እየተናገረ ያለው። ፊት ምንድን ነው የደባፈር ያየሁት ነገርና ከእናንተ ጋር ያወራሁት ነገር ምንም ሊገናኝልኝ አልቻለም። ሀብቴ እንግዲህ ባለፈው በመሀላቸው ያለውን ክፍተት ለማስታረቅ ሲሞክር ሃይሚም በራሷ ጉዳይ ጥላ እንደሄደች ብሩኬም እንዴት ሳትነግረኝ ሄደች የሚለው የጥላቸው መንስኤ እንደሆነ ነው የሚያውቀው። በዛ ጉዳይ ነበረ ያወራቸው ማለት ነው። በመሀላቸው ያለው ችግር እንዲፈታ ያናገራቸው በዛ ጉዳይ ነበረ። ትላንትና ደግሞ የተፈጠረው ሌላ አዲስ ክስተት ነው። እሱም እኛንም ሀብቴንም ግራ አጋብቷል ማለት ነው። ቤተሰብንም ጭምር ነው ግራ እያጋባ ያለው ይሄ ጉዳይ ማለት ነው። ምንድነው? ምን ያደረገው ነገር እኔ ያላቅም ሀብቴ የምትለኝ ነገር ግራ እያጋባኝ ነው። እሱ ራሱ ምን እንዳሏት ምን ይበሏት ምንም የማውቀው ነገር የለም። ግራ ገብቶኝ ምናልባት እንግዲህ ሃይሚ ትላንትናም እንዳልነው መረጃ ሳይኖራት ሰዎች የሆነ ነገር ብለዋት ከሆነ በፍቅራቸው እየተጫወቱ እንደሆነ በደንብ ማስተዋል ቆም ብላ ማስተዋል ያለባት ይመስለኛል። መቼም ብሩኬ የሆነ ነገር ቢያደርግ ይሄን ያህል ማስታወስ ያቅተዋል የሚል እምነት የለኝም። ከባድ ነገር ስፔሻሊ ከባድ ነገር ማለት ነው። በዚህን ያክል ደረጃ እነሱን ሊያጣላና ሌላ ችግር ውስጥ ሊያስገባ የሚችል አይነት ነገር ከሆነ እውነት ለመናገር ይረሳል የሚል እምነት የለኝም። ማለት አንተ ያረከው ነገር የለም። እኔ ሞከርኩኝ ላስታውስ ምናልባት ስተሰርቼ ከሆነ ጭራሽ ይመጣልኝ አልቻለም። ቢኖር ተነጋግራችሁ የምትፈቱበት የሆነ ተነጋግራችሁ ሁለታችሁም ወደ ጥሩ ነገር የምትመጡበት ነገር መፈለግ እንጂ አንተም እየጮክ እሷም እየጮክ ሳያችሁ አይሆንም። ልክ ነው። ችግሮች ሊኖሩ ይችላሉ። ሃይሚ ብትናገር ጥሩ ነበረ። አለመናገሯ እኮ ነው አሁን ማለት ነው። ግን እሷ እያለች ያለችው ከሱ ይምጣ ነው። ንገረኝ፣ እውነቱን ንገረኝና ከዛም በኋላ እንነጋገር፣ እኔም ይቅርታ አደርግልሃለሁ፣ አታጣኝም ነው። ብሩኬ ደግሞ ማስታውሰው ነገር የለም። ስለዚህ ተናግራ እሷም የሆነችውን ነገር የተበደለችውን ነገር ተናግራ ከዛም በኋላ በቃ መነጋገርና ከዛን ችግሮቻችሁን መፍታት እኮ ነው። በቃ አለቀ። ከተነጋገሩ ችግሮቻቸው ይፈታል። ካልተነጋገሩ ግን ችግሮቻቸው ሊፈታ አይችልም። ምክንያቱም ሰው በመነጋገር ውስጥ ነው ሶሉሽን መብቴን ሊያገኝ የሚችለው ማለት ነው። እና ግራ በመጋባት ውስጥ በመራራቅ ውስጥ ምንም የሚገኝ ነገር የለም። እኔማ ዛሬ እኮ ለመጫወቻ ነበር ከስጠራኝ ሊሄድኩት፣ ግን አዲስ ነገር ነው የሰማሁት። እኔ ራሱ ከኔ ጋር ምንም ችግር እንዳልተፈጠረ ነበር ማውቀው። እኔም የማውቀው እኮ ምንም አንተ ላይ ምንም እንደሌለ የራሷ ጉዳይ ኖሯት እንደምትሄድ ነው እኔም የማውቀው የነበረው። እኔም እንደዛ መስሎኝ በቃ ኖርማል ነው እያለሁ ታውቃለህ።
አንዳንዴ እንደዚህ ነው እንግዲህ እናንተ ያልጠበቃችሁትና ያላሰባችሁት ነገር ያጋጥማችኋል በህይወት ውስጥ ማለት ነውና ምናልባት እንግዲህ ሃይሚን ምናልባት ከዚህም ፊትም ብለናል በፎቶ ዋሽተዋት እንዳይሆን ጥንቃቄ ማድረግ ያስፈልጋል። መረጃ ብለው ሰጥተዋት ከሆነ ማለት ነውና ምንም ቢሆን ብሩኬ ማስታወስ ያቅተዋል የሚል እምነት የለኝም። በፎቶ አስደግፈው ፎቶ ስለሚቀናበር ከሌላ ሰው ጋር አቀናብረው ምናምን ነገር ሰጥተዋት ከሆነ ከባድ ነገር ነው ማለት ነው። በቃ ይሄ ነው እንግዲህ ህይወትን ሊበጠብጥ የሚችለውና ጥንቃቄ ያስፈልጋል ነው። ግን በእኔ ምክንያት ከሆነ ምን አላስብ አትዋሸኝ አለችኝ። ምንድን ነው ቆይ እኔ አላቅም። ምን እንደሰማች ንገሪኝ ብላት አልነግርም። አንተ ታስታውሰው ነገር የለም? ምንም የለም ጭራሽ። በአሰብኩኝ በደንብ ቀን ሙሉ ጡዝ ብዬ ነው ያለው። በቃ ጡዞ ነው ያለው። እውነት በጣም ያሳዝናልነት። ሃይሚ እውነት ሊያገኛትና የእውነቱ ልትናገር ወይም ደግሞ ሀብቴ ልታገኛት ይገባል። በቃ እንደው ለብሩኬ እንኳን መናገር ካልፈለገች ለሀብቴ መናገር አለብሽ። ተናግረሽ እንደዚህ ያለ ነገር አድርጎኛል የሚል ነገር ሀሳብ አንስተሽ ነገሮቹን ግልጽ ማድረግ ያስፈልጋል። ግልጽ በማድረግ እርቅ መፍጠር ያስፈልጋል እንጂ ይሄ ሁሉ ኦዲየንስ እናንተን ደስታ እየተከተለ የእናንተን ደስታ በየቀኑ እያጣጣመ እናንተ መታችሁ የራሳችሁን ደስታ ስታደፈርሱት ደስ አይልም፣ እውነት ለመናገር ማለት ነው። ወደ ከፋ ነገር ሳይሄድ ሁለታችሁ ማውራታችሁ የምትሉበት ነገር እኔ ሃይሚ እየቀለደች ይሁን የእውነቷን ይሁን ምንም ሊገባኝ አልቻለም። ምን እንዳሰበች በሆነ እንደዚህ ያለ ቀልድ የሚነው እኛ ራሱ ብዙዎቹ ማለት ነው እናንተም ቤተሰቦች ፕራንክ ነው እያላችሁ ነበረ። ፕራንክ አይመስልም ግን ማለት ነው። ፕራንክ አይመስልም። ፕራንክ 2-3 ቀን እንደዚህ ፕራንክ ከባድ ነው። የእውነት ከሆነ በጣም ከባድ ነው እውነት። ምክንያቱም ከዚህ ፊት የተፈጠረውን ታስታውሳላችሁ። ፕራንክ ተብሎ ሌላ ነገር ሌላ ታምር ውስጥ ገብተው ነበር እና እንደዛ ያለ ነገር ይፈጠራል የሚል እምነት የለኝም። ግን አላቅም ምንድነው የሆነ ነገር ማርጋል የሆነ በርግጠኝነት ግራ ያጋባል። ኧረ በጣም አሰብኩኝ። እሺ እሷን ማን ነው እየነገራት ያለው? እኔ አላቅም። ንገሪኝ አልኳት። ምን እንደተባልሽ እንኳን ንገሪኝ ስላት በፊት ምንም በቃ አትዋሽኝ፣ በቃ ከአንተ ይምጣና በሰላም እንጨርሳለች። ንገሪኝ። ምን ልንገርሽ? እሺ እንዲያደርጋል በይኝ አልኳት። ምንም የለም። እንግዲህ እሷም ምናልባት አሁን የሆነ ነገር ካለ እውነታው ከባለቤቱ ሲመጣ ጥሩ ነው። ሲመጣ ደግሞ አምቡርኬ ትክክል አጠፍተው ከሆነ ለእሷ መናገር ብቻ ሳይሆን ይቅርታም እየጨመረ ነው የሚሆነው እና ችግሮች ይፈታሉ። ግን እሱ የሚያስታውሰው ነገር የለም እና እንደሰማችሁት ማለት ነው እና ያደረግኩት ነገር የለም፣ እኔ የማስታውሰው ነገር የለም። በዚህ ልክ ደግሞ ጥፋት ይረሳል ብዬ አላስብም። እነሱን ሊለያይ የሚችል ጥፋት አጥፍቶ ይረሳል የሚል እምነት የለኝም። ሁለታችሁ ላይ አንድ ላይ ሳትሆኑ እንደዚህ ቆይ መጫወቻ ከጀመራችሁ ነው ግራ ገባኝ። አንድ ላይ ስትጋቡ በጣም ነው። እስቲ እኛ ሲጀመር ጠላት ብዙ ነው ያለብን፣ ግልጽ ነው አይደለ? አዎ ድሮም የሚዋደር ሰው ጠላቱ ብዙ ነውና በእናንተ መሀል ሰላም እንዳይሆን የሚፈልጉ በጣም ብዙዎች አሉ። ለነሱ በር መክፈት ግን አስፈላጊ ነው ብዬ አላስብም። እኔና እሱ አንድ እንዳንሆን የሚፈልግ ህዝብ ነው ያለው። እውነት ነው። ሰው ላይ ቤት ስራ ከምትሰጥ በቃ ቀጥታ መናገር ነው። እንዲያደርጋለሁ ምናምን ከመባባል ቀጥታ መናገር ነበረ። እውነት እንደዛ ቢሆን በጣም ምርጥ ነበረ። አሁን ቀለል እናድርገው ነገሩን። የተፈጠረው ነገር እንዳልተፈጠረው ሰደንኩ። ከባድ ነው። ከዛ በኋላ እስቲ ይቅርታ ጠይቃት በጭፍኑ ማለት ነው። እንዴት አሁን ይቅርታ ጠየቀ ማለት እኮ ይሄ ልጅ ሳያጠፋ አጠፋ ማለት ነው እና ማለት ሰዓት ላትቀበለው ትችላለች ነው። አሁን ይቅርታ ማለቱ አይደለም። ለምሳሌ አምኗል፣ ልክ ነው፣ አጥፍቷል። ይሄ ልጅ ሳያጠፋ ምናልባት አሁን ሰዎች ከሆነ ሴት ጋር ደረስንበት ቢሉ ይቅርታ ቢለ አሁን ብሩክ ሄደው እውነት ነው ማለት ነው የሰማሁትን ስለምትል የበለጠ ትናደዳለች ማለት ነው። ትናደድና ሌላ ችግር ይፈጠራል። እንደዛ ከሚሆን ችግሩ መጀመሪያ ቢታወቅ ጥሩ ነው። ተረጋጋ። እሺ ነው ምኑ ነው ይቅርታ እንኳን ብላት ምኑ ነው በቃ ተወና ይቅርታ እሺ ካጠፋው በላት። እሷ የምትለኝ ንገረኝ ነው ቀጥታ። ምን ያሸኝን ነገር ንገረኝ። ምን እሷ ራሱ አሁን ይቅርታው ብቻ አይደለም እሷ የምትፈልገው የተዋሸውት ነገር አለ ንገረኝ ነው። እሱ ደግሞ የዋሸውን ነገር አያውቅም። እኔ ምኑን ልንገርሽ አልኳት። ቢያንስ ንገረኝ በቃ እንዲያደርጋል ወይ ብላት ንገረኝ። አሁን ሰው ብሏትም ከሆነ እንዲ አንተ አርጋለህ ከሆነ ትንገረኝ።
አድርጌውን ከሆነ አሁን ነው ብላት፣ ካላደረኩም በቃ አላደረኩም ነው። አዎ እንደዛ ቢሆን ይሻላል። ችግሩ ቢፈታም ባይፈታም ግልጽ መነጋገር ያስፈልጋል። ያጠፋው ነገር በግልጽ ቢነገረው እና ሀብቴም ነገሩን ለመፍታት ጥረት ያደርጋሉ ማለት ነው። አሁን ብሩኬ ሳይሆን ሀብቴ ነው ችግሩን መፍታት የሚችለው። በቃ ሊያገኛት ይገባል። ምክንያቱም ስለምታከብረውም ጭምር ማለት ነው። ታላቅ ነው፣ ይከበራል። በተነገረኝ እኮ ግልግል ነው። በቃ ነው አይደለም፣ በቃ እንፈተዋለን። ቤተሰቦች ያው እንግዲህ አይታችኋል። እሱ ላይ እንግዲህ ጠየቅኩት፣ ያው በእናንተ ፊት የጠየቅኩት ምንም የማውቀው ነገር የለም ብሏል። እሷንም እስቲ አግኝቻት ወይ በውስጥም የምጠይቃት ይሆናል ማለት ነው። ይሄ ነው በቃ ትክክለኛውና ትክክለኛ ውሳኔ ይሄ ነው። በቃ እሷን ማግኘት አለብህ ሀብቴ ማለት ነው። ቃትና ምን እንደተፈጠረ ለእኔም ከነገረችኝ ሰዩ፣ ካልነገረችኝ ግን እንግዲህ ምን ማድረግ እንችላለን? ያው መውጣቱ ስለማይቀር ምንም አያሳስብም። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜ ደግሞ በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው